እንዴት ነው የማያውቀው? ለማርያም አንዱ አንተ ምድር ለሽ እንኳን ወሉ ብቻ እዛ አንተ የሲሬ ብቻ ያለ ምድርን ጠፍቷል። ምን ሆመራ ብታርም ምድርን ጠፍቷል። ሆመራ ነሽ ነው ሆመራ ከሸጋ ገሮሎ ዛሬ በጣም የሚገርም ጊዜ ነው የምናሳልፈው። እውነት ያልመጡት ይቆጫቸዋል። በእውነት ገራሚ ጊዜ ነው በጣም። ኧረ ብራዘር ተረጋጋ። ምንድን ነው ጫካ ውስጥ ምን ታሰፋለህ እንዴ? ጋርድ ይዘሽ ማንንም ደስ ዋው ቦዲ ጋርድ እዚህ ጋር አለ። አውፋራ ሊንጋሪሽ ኩማር 24 ያ ደረቁ ለሁሉም እኩል ለመስጠት ስለፈለገ ይሆናል። ምናልባት ማንም ከእንቅልፉ ሲነሳ የጻፈው በጣም እኔ ማትስ መምህሩን እዚህ ጋር ባገኘው ምን እንደማረው ይታየኛል። ይሄ ጅብ በማታ ነው የሚመጣው ተብሎ ይል እንደዚህ ውስጥ እንዴት ነው ሊገኝ የሚችለው? መብራት ስታበራበት ይሄዳል ምናምን ነገር የት አለ? ያው በጣም ውሃ ሲበዛበት እዚህ ድረስ ይደርሳል ማለት ነው። የኛ መኪና መጆም ግን እንደኛ ሀገራችን ሳውዲ እኮ ዝም ብሎ ሙቀት ነው። በእናትህ ረማማ ኢትዮጵያ ኧረ ባርክሽ። እኔ እንኳን ወደዚህ ተመለስኩ። ወደዚህ ሀገር ተመለስኩ። ናፍቃኝ ነበር በጣም የኩበት ሽታ በጣም ነበር። አይ ኩበት አራቶም ሌላ ያባሉ ወይ ይበላችሁ ቪዲዮ እኮ ፕሮሞሽን ይሰራል። አንተ ለዚህ ሀገር ይሄን ሀገር ልጅ አስተውሎ ነበር። አይ የመጀመሪያው ነው። በየት በኩል ገና ዛ የተሰቀሉ እንዳይሆኑ እንዳያንጫጩን እዚሁ እጭ በጣም ነው ጭቃ ያለው። ጀለስ ነው ናስኪ ሸበላው ወሽ ማሪ ወሽ በቀን መሸማሪ እንግዲህ እዚህ ጋር አይተን ከምሽቱ 12 ሰዓት ነው። ውጭ ላይ ደግሞ ገና ከቀኑ 4 ሰዓት ነበር መሰለኝ። ማይከል ማይና አለ ራሱን ይወጣል እና ይሄንን ሰው መንግስት ነው የተከለው ነው የምትሉት? መንግስት ነው ያለማ ይሄን መቼ ነው ምን ከዛሬ 30 ዓመት በፊት ምናምን ኦኬ የድሮ መንግስት ማለት ነው። ገባኝ። እኔ እኮ በቅርቡ ዘመቻ ላይ ይሁን ነው ሞደስ ነው ምስኪ ምንድነው?
ሮንግ ተርን ያስገባሽ አንበሳ ባይኮ ምንድን ነው ይሄ የህንድ ጣት የመሰለ ዛፍ? ስንት ጣት ነው ያለው አንተ? አንድ ሁለት ሶስት አራት አምስት ስድስት ጣት አለው ተቆራርጦ ማለት ነው። ኧረ ደስ የት ነሽ? እኛ ነን። አዎ ለእኛ እኮ ለደህንነቱ ስንል ነው እንጂ ዝም ያልነው። ገብቶሃል? እዚህ ጋር ምንድን ነው ይሄ ስዕል ከቅድም ቁራጭ የቀረ ነው። የሆኑ ሰዎች እዚህ ጋር ሊዝናኑ መጥተው በቃ የሆነ ነገር አግኝቷቸው በጥስጥስ አድርጓቸዋል ማለት እንደዛ እንደ ፊልሞቹ። ለስንት ዓመት ይሄን እንድትዋገቡበት እኮ እባክህ ጤነኛ ነገር አውራ። ያንን ምሽግ ፎቶ ሳናነሳው ያኛው ምሽግ ነው። ጎበዝ ተረጋጋ። የሆነ ሰዓት ማለት ነው ዶርም እንሂድ እያለ ማሪ ሄደ። እናንተ ምን ናችሁ ነው? አዎ ሰምቼዋለሁ ግን አልሰማሁም። በስመ አብ ያኔኔ ታሙ የት ነን? ኧረ በስላሴ ወዴት እንውረድ? ኧረ ፒያሳ ደረስ እንዴ? እዛ ከደረስንማ ያ ቦታ እናገኘዋለን ነው የምላችሁ። እና ማርያም ኧረ ገና 4 ሰዓት ነው። በእናታችሁ ና እናገኘዋለን። በዚህ በኩል ነው። አዳዲስ ቦታ ካላየን ታዲያ ምን ነው መምጣታችን ለውጡ? አዎ ከመጣን አይቀርማ ያን አይተን የምንመለሰው። አንድም ከወረድ ዋው 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 ኧረ ኑ እዚህ ጋር በእናታችሁ። የት ነን? ገብርኤል ቤተክርስቲያን ማለት እዛታች ነው። በገብርኤል ቤተክርስቲያን ትክክል ነው ያ ቦታ ያለው። እዛታች ነው ያለው። በቃ እንዳታቋርጠው እዚህ ቪዲዮ በዛ ነው የምንሄደው። ማርያም ነው በዚህ አድርገን እንደርሳለን። ፈታ በል ማሪ
ማሪ ተቆርጥ ማደሙ ይናርገኝ እሺ ምንድነው የቆረጠህ ተቆርጫለሁ በእናትህ አደጋ ነው ገብቷል በዚህ ቤት ተቆርጫለሁ ውጣ አረድሽ አረ ብሬን አንጣ ብሬን አረ ብሬን አንጣ በእናትህ አበይ አበይሙ የት አለች? ልጆች የት አለች? እኔ እየቀረጽኳትም ቢሆን እሞታለሁ። የት አለች? ቀረጻው እየተካሄደ ነው ብራዘርዋ። የት ናት? ከበሬቱ የት ናት? የት ናት? አቢ የት ናት? የት ጋር ነው? ገደል ገብቼ ስልኬ ልታነሳ ነው። ልጆች ግቡ፣ ልጆች ግቡማ፣ ፈልገናችሁ ነው። ግቡ። ማሪ ተው። ተመስገን ጋሼ ተባልኩኝ። ተመስገን ሶላ ተመስገን የማየው እኔ እዛ ሰፈር ሆነ አሁን ማን ነው እንደዚህ አገር በመጠየቅ እንደዚህ ጋሼ ተባልክ። ልጆች እንደ ደረኝነት ይመቻል። አዎ ጠንክራችሁ ቀበሮ እንዳታስበሉ እሺ። እኔ እኮ ምን ሂድ በእናታችሁ እንደው እጭቂ መጣን የሽክሳ ልጅ ሆነ መንገዱ አይታይም እንዴ? እናንተ ግን የገጠር ልጆች ግን አይደላችሁም በእውነት እናንተ። ማሪ እናማ ቦዲጋርዳችን ና ተንዘላዝለን አይደለም እባክህ የት መታመህ እንደ መንዘላዘል ነው እንደምትቆጥረው። በዚህ እኮ እንሂድ በታችን ሂድ። እንይዛለን ችግር የለውም። አትደምታ አሁን እየደረስን ነው። በእውነት እየደረስን ነው። የሆነ ፍንጭ እየታየኝ ነው። እንተከተሉ። እኔ ሲጀመር ትራቭለር መሆን ነው የምፈልገው። ምን አለ ሶርስ ኦፍ ናይል ነው በሆንኩ ያገኘሁት ኖሮ ሳስተው ግን መሞት አልፈልግም። ምንድን ነው የሚለው መሀሪ?
ወይኔ እንዴት ነው የደከመኝ በእናትህ። ኧረ በስመ አብ። Another one. Another level. በዚህ በኩል ኦ ሺት። ኧረ የማይክል ምን ኦኬ። ትላንትና ነው እኮ የወሰድኩት። ትላንት አልታጠብኩበትም እንጂ ጢጣ ወደ ታች ነው መሰለኝ። ወደዛ ከኛ አይርቅም እንዴ? ወደዚህ ጋር ምን አይነት ዛፍ ነው? ዞር በል እባክህ። መጥቶ ፈጣሪ እባክህ እዚህ ነው ያለው ብለኝ አስደስተኝ እባክህ። በስመ አብ ቤተክርስቲያን ውስጥ ነበር። አስደንግጣችሁ መሰለኝ ደውዬ አላስደንግጣችሁም። Shit, agony. ያደክማል በጣም ይሄ ሰው ነው።
ደሴ እንጃ ይኖረኛል ብቻ። እሺ እዚህ ጋር ነበር ልኮፋት ነው ከምቻ ደርቋል። አራችን ደሴ ወሎ እና ጎሞቻ ደስ ይላል። ቤተክርስቲያኑ የት አካባቢ እንሆናለን ያለነው አሁን? ስንት ሰዓት ሆነ? ኧረ ትንሽ እንጓዝ በእናታችሁ። ፒያሳ ለመድረስ ምን ያህል ጊዜ ይወስድብናል? እዚህ ድረስ መሀሪ እዚህ ድረስ ከመጣን ግን ብንሄድ ነው የሚሻለው። በእናታችሁ እዚህ ድረስ ከመጣን አይቀር ብንሄድ ነው የሚሻለው። ካለ በጣም አሪፍ ነው የሚሆነው። ዝም ብለህ ቀርጸውና ከዛ እዛው ላይ ተጨምርበታለህ ሳውንዱን። ወይኔ እኮ አሁን ቪዲዮ ልታቋርጥብኝ ነው በእናትህ። እኔ ለዩቲዩብ አሪፍ ቪዲዮ እየሰራሁ ነበር በእውነት። ቆይ እስኪ ሚኒማይዝ ማድረግ ይቻላል? የስ thank you brother, thank you so much. ኧረ በስመ አብ እኔ ነው አራት ነው ዛፉ ይቆረጣል። በአስፋልቱ እንመለሳለን። አዎ ውሃ አለ እንደዚህ አካባቢ ወንዝ ምናምን አለ። እናገኘዋለን በይኸው ዝም ብለን
መቻቻው ላይ ቦታው ለሸም ራሱ አስቸጋሪ እሺ ሰዎች ነን እኛ ሰላማዊ ሰዎች ሄዱ። ረጭ ላዳነች መሰለኝ ፀጉሩ ሲያምር በእናት ፕላኔት ኦፍ ዘ ኤፕስ። ኧረ ሄዱ በማርያም ምንድነው እየሄዱ ነው? ምን ማላመድ ምናምን አትችሉም? ቆዩ ማለት ምናምን። እስኪ ቀስ በሉ ጋይስ። ቆይ ስማ ለምን ወደ ላይ የሚሄዱት? እያመለጡ ነው። ታዋቸው በእናትህ መቼ ያስጠጋና እናንተ ቲክቶክ ላይ ነው የማውቃቸው። እስኪ መደንበር በዚህኛው በኩል በዛ እንከባቸዋለን። ከበባ በእናትህ አሁን ቀስ ብለን እንደዚህ እንጠጋ። ኧረ ሸሽ መብዛታቸው አተ ኧረ ተረጋጉ ጋይስ በእናታችሁ። ቆይ በስመ አብ ኧረ ኑ በእናታችሁ። Calm down brother ቆይ በእናታችሁ እናንተ ግን ልታስበሉኝ ነው ወደ ኋላ የምትቀሩት? እዚሁ ይጠፍጥፉኝ እንዴ በእናትህ። ቆይ ልንገርሽ፣ ዛፉታውን ወረድ ወደ ታች። ኧረ ሲያማምሩ በእናትህ እየተሳደበ ነው። አተ ና አትጩሁ በእናታችሁ፣ መውጫ የለብንም። ይሁዚ ኧረ ጀለስ ና በእናትህ። ዋው ኧረ ቀስ ቢሉ ምን አለበት? ኧረ እየተማከሩብን ነው እንዴ? በጣም ስንሮጥ እነሱም እየሸሹን እየሄዱ ነው። ምንም የምናደርግ ይመስላቸዋል ነገሮች።
እንዴ ማየት ይሁን ይገባል ፎቶ እንደምታነሳ ተነቃቸው መድረሻቸው ከተማ እንድላችሁ እንዲያገኝ ይስ አሁን በዙሪያችን ቢመጡስ እናንተ በዚህ እንሂድና በዚህ ሂደን በዛችን እዛታች ቁጭ ነው ማርያም አይሸሹም እነኛ አውሪ ያደርጉኝ አውሪ ያደርጉ እየፈነቀሉ በድንጋይ ነው ይሸሹ ነው እኮ በቃ በለው አላየው እኔ ነው ወይ ባይና በሰደብኩት ማርና በዚህ ሄደን ከዛው በቆረጣ ገብተንባቸዋል እንግዲህ እስኪ ነዷቸው እንዴ አትውት ቆይ ሰላማዊ ሰዎች ነን እናታችሁ ምን እርጉም ናቸው በእናትህ አይዛ ጀነትን ማርያም ተሳደበ ማርያምን ተሳደበ ትልቁ ምን ኧረ ተው ከድንበራቸውን ያለ ነው ሰላም ጋይስ እንግዲህ እንዴት ናችሁ? ዛሬ በጦሳ ተራራ ውስጥ ያሉ ዝንጀሮዎችን ለማየት ያደረግነው ጥረት በጣም እያደከመን ነው የሚገኘው። እኛ አንድ እርምጃ ወደ እነሱ በቀረብን ቁጥር እነሱ አምስት ነው የሚራመዱት። ምንም ልንችላቸው አልቻልንም። በዛ ላይ ስድባቸው፣ ፌዛቸው ምናምን በጣም መከራ ነው፣ በጣም ከባድ ነው። ቢሆንም ግን በደንብ ባንቀርብም ከርቀት ሆነን እያየናቸው ነው፣ እየተከተልናቸው ነው ያለነው። እኛ በቃ ቀረብ ብለን ማየት ነበር የፈለግነው፣ ሊረዱን አልቻሉም። እኛ ደንዝዘንባቸው ይሁን እነሱ ሰግተው ይሁን አላወቅንም። እስኪ እንግዲህ ጋይስ ያለው ሁኔታ እናሳያችኋለን ዛሬ ቀን ማለት ነው። እንሞክራለን ያቅማችን። ተው ወይኔ በስመ አብ። ኧረ ዛሬ ማን ነው የሚጠብቀኝ ጎበዝ? ምንም ይታወቀኝ አልቻለም። ስንት ጊዜ ነው ከውድቀት የዳንኩት? ድንበራቸው ገብተዋል። እንግዲህ ካሁን በኋላ አናገኛቸውም። ካሁን በኋላ ተቋም ማለት ይሄ ነው። የማን ተቋም እና እዚህ አካባቢ ነው ፏፏቴ ያለው ብላን የለ እንዴ? ተቋም ማለት እዚህ ትንሽ እንሂድ በእናትህ። ያ ሰካቸው አንተ ወንዝ ነው ፏፏቴያችሁ ታች ሆነ ፏፏቴ ነው። ቆይ እስቲ ምን እንደዛው ከተማው እንዲጋው ወቆ ተቋም ኧረ ምን እናደርጋለን? ዝም ብዬ ወለድ ታስበ ተራራው ኧረ ታኝ ወደ አለም ዝታሽ ተራራ ምን ሰምጣኝ ምን እያላችሁ ቤተክርስቲያን ነው እና ታዲያ ለገብርኤል መሮጃ እኮ አለ በዚሁ በዛው እንሂድ በእናታችሁ። በእውነት ፏፏቴው ያለው ከገብርኤል ሳንደርስ ነው። ለምንድን ነው ፏፏቴው የሚቀር? እሺ እንደያማ ኧረ እዛ ምስተማ አይደለም እባክህ
ጨለውን በለው ዝም በል በቃ ከዚህ ሆነ እናያቸዋለን። በቃ ጨለውን በል ይወዳን ሰው ጭሬ ምንድን ነው? ጨለውን ይወላ ይወላ ተው ታች ውስጥ ማለት እዚህ ቅርብ ናቸው ያሉት። በቃ ዝም በሏቸው እንያቸው። አረ ዛሬም በእናታችሁ ተውን። ሄይ ሄደ። በላ ብሎ ወጣት ይደነቅ ማሪ ከወደኩም እዚህ ጋር አሪፍ የሆነ እንትን ነው የሚሆንልህ። እዚህም አሉ። ሀገሬ ሰቁላ የነበረው እንደዛ እንሂድ እንጂ ሳው እንሂድ። ማነው እሱ? አላስቆጣናቸውም። አሁን ይሳደባሉ ግን የአገሬ ልጅ ማለት ነው። አንተ ቤት ነው የመጣ ነው። በእናትህ ወይ ለነገሩ አይ አፈር ነው ሳይሆን ይዛፋል። እንከማ ቀርጽኝ ቆይ አሮ ወንድማችን አይዞን፣ ያልፋል። የማያልፍ ጊዜ የለም። አቤት ጀግንነት! የአማራይቱ ልጅ እንካ አይነቀልም። ቆይ ተው አይቱልሽ ባይልሽ በቃ ለመንገል ደውለት እንደ በቪዲዮ እኮ